መቼም በአሁን ሰዓት ማልማላታ ወይም ጃም ከሱቅ የሚገዛ አለ ብዬ አላስብም እና በቀላሉ ቤታችን መስራት እንችላለን። ይሄ የግማሽ ኪሎ አንዱ የሚሸጠው ግማሽ ኪሎ ከሱ የወጣው ነው። እንዲያውም የተወሰነ ጥሬውን ቀንሼለት ማለት ነው። እና እንደዚህ ስዊዝ ሮል ሰርቼበታለሁኝ። የእሱን አሰራር ከዚህ በፊት ፖስት አድርጌ አውቃለሁኝ። በኦቨንም በመጥበሻም የሰራሁትን ስዊዝ ሮል ለልጆች ለትምህርት ቤትም ለስናክ አሪፍ ነው። ግን ከፈለጋችሁ ድጋሚ ፖስት ማድረግ እችላለሁ ካላገኛችሁት ማለት ነው። እችን ፔርሙዝ አያችኋት? በጣም ምርጥ ፔርሙዝ ናት። እግረ መንገድ የምትፈልጉ ካላችሁ የሚሸጥም ስላለኝ ነው። 2100 ብር ነው እና የምትፈልጉ ካላችሁ አናግሩኝ። በጣም አሪፍ ፔርሙዝ ነው። ቅልል ያለች ፔርሙዝ ማለት ነው። ወደ አሰራሩ ሲሄድ እንዳያችሁት ስትሮበሪውን እንደዚህ ቆራርጬ ትንሽ መፍጨት እንችላለን። በደንብ ላም አርጋችሁ ከፈለጋችሁ መፍጨት ትችላላችሁ። እኔ ግን በሃንድ ሚክሰሩ እዚህ ውስጥ እንዳለ ነው ትንሽ ጭፍልቅ ያደረኩት። በጣም ሙትት አርጌ አልፈጨውትም ማለት ነው። ከዛ እንደዚህ ፈጨት ካደረኩት በኋላ ስኳር አደርግበታለሁኝ። አንድ በዚህ በመለኪያዋ በዚች አንድ ነው ያደረኩት። ከፈለጋችሁ መጨመር ትችላላችሁ። ከዛ እሱን ጨመርኩበትና ጣድኩት። እዚህ ጋር አንድ የሻይ ማንኪያ ከግማሽ ሎሚ ያደረኩበት። ሎሚ ብዙ ባናበዛበት እንዳይቆመጥጥ ማለት ነው። ከዛ አርጌ እንደዚህ እሳት ላይ ጣድኩትና እንዲህ አረፋውን ማነሳው ከለሩ እንዲያምር ነው። አረፋውን ማነሳው ማንሳትም አለማንሳትም ትችላላችሁ። ከዛ በደንብ አንተክትኬው ልክ መብቃቱ የሚያስታውቀው ከላይ ወደ ታች ብድግ ስናደርገው ጉትት እያለ የሚወርድ ከሆነ ዱብ የማይል ከሆነ በቅቶታል ማለት ነው። ያን ጊዜ ማውጣት እንችላለን። ይሄ ያያችሁ ትኩስ ስለሆነ ነው። ፍሪጅ ሲያድር ደግሞ በደንብ የሆነ የማልማላታን ቅርጽ ይይዛል በደንብ ማለት ነው። ይሄ ትኩስ ስለሆነ ነው በቃም ገልብጬ ያያችሁት እንጂ ያደረውን ብታዩት ሆነ አላደል እንዲጥብቅብቅ ብለው እንደሚሸጠው አይነት ነው የሚሆነው ማለት ነው። ከዛ እንደዚህ አሁን እዚህ ጋር የበቃው ስለመሰለኝ ምድጃውን አጥፍቼ በገለቱ ብቻ ትንሽ አቆየሁት። ሳብ እያለ ሲወርድ ይበቃዋል ማለት ነው። ይህንን ይመስላል። ከዛ በታጠበ ጠርሙስ በደንብ አድርቀን እሱ ውስጥ ከተዋለሁኝ ማለት ነው። እና ይህንን ይመስላል። ለልጆች ለትምህርት ቤት በተለያየ ነገር በማልማላታ መስራት እንችላለን። ማልማላታውን ቀብተን ዳቦ በማልማላታ ቀብተን በትንሽ የገበታ ቅቤ ወይም በዘይት ቶስት ማድረግ እንችላለን። ስዊዝ ሮል መስራት እንችላለን። የተለያየ ነገር ልንሰራበት እንችላለን። ስለዚህ ለልጆቻችሁ አትግዙ፣ ስሩ። በጣም ቀላል ነው ለማለት ነው። መልካም ቀን።